ማመን ምንድነው? ማመን ቢሊፍ ኦር ፌዝ ማለት አንድን ሐሳብ፣ መረጃ ወይም ክስተት ወይም የሆነ አካል እውነት ነው ብሎ ያለምንም ጥርጥር መቀበልና በዚያ ላይ እርግጠኛ መሆን ማለት ነው። ጽንሰ ሐሳብ እጅግ ሰፊ ሲሆን እንደየአውዱ በተለያየ መንገዶች ሊተረጎምና ሊታይ ይችላል። በመጀመሪያ ደረጃ ስነ ልቦናዊ እይታ ማመን ምን እንደሆነን በምን አይነት መልኩ እንደሚያየው እንመልከት። አንድን ነገር እውነትን አድርጎ የመቀበል አእምሮአዊ ሂደት ነው። የምናምንበትን ነገር ቢሊፍ ሲስተም የህይወት እይታችንን፣ የዕለት ተዕለት ውሳኔያችንን፣ ስሜታችንንና ባህሪያችንን በከፍተኛ ደረጃ ይቀርጸዋል። በሁለተኛው ደረጃ ደግሞ መንፈሳዊ ወይም ሃይማኖታዊ እይታ ነው። ስፒሪቹዋል ኤንድ ሪሊጂየስ ፌዝ በአይን የሚታይ ወይም በሳይንስ የሚዳሰስ ተጨባጭ ማስረጃ ባይኖር እንኳ በፈጣሪ በመንፈሳዊ ኃይል ወይም በሃይማኖታዊ አስተምህሮ ላይ ሙሉ በሙሉ መተማመንን ያመለክታል። ይህ አይነቱ እምነት ከሎጂክ ይልቅ በልብና በመንፈስ ላይ የተመሰረተ ይሆናል። በሶስተኛው እይታ የምንመለከተው በራስ መተማመን ወይም ሰልፍ ቢሊፍ ኮንፊደንስ የሚለውን የእምነት አይነት ነው። የራስን አቅም ችሎታና ዋጋ ማመን ማለት ነው። ይህ አይነቱ እምነት አንድ ሰው ግቡን እንዲመታ፣ ፈተናዎችን እንዲቋቋም እንዲሁም አዳዲስ ነገሮችን ለመሞከርና በህይወቱ ስኬታማ እንዲሆን የሚያስችለው ትልቁ የእምነት አይነት ነው። አራተኛው የምንመለከትበት እይታ ደግሞ ማህበራዊ እይታ ነው። ይህ ደግሞ ትረስት ተብሎ በሚጠራው ማለት ነው። በሌሎች ሰዎች ታማኝነት፣ ቅንነት ወይም አቅም ላይ መተማመንን ማሳየት ማለት ነው። የሰው ልጆች የጋራ ግንኙነት፣ የንግድ ልውውጥና ማህበራዊ አብሮ መኖር የተገነባው በዚህ እርስ በርስ በመተማመን በትረስት በተባለው የእምነት አይነት ነው። ባጭሩ ማመን ማለት ለዓይናችን ከሚታየውና ከሚዳሰሰው አካላዊ ዓለም ባሻገር አእምሮአችንን ወይም ልባችን እውነት ነው ብሎ ለሚቀበለው ነገር እውቅና መስጠት፣ መቀበልና በዛ መሰረት መኖር ማለት ነው። አንድ ሰው በፈጣሪ እንደሚያምንና በፈጣሪ እርግጠኛ እንደሆነ የምናውቅባቸው ሁኔታዎች ምን ምን እንደሆኑ እንመልከት። አንድ ሰው በፈጣሪ መኖሩን ማመኑና በእምነቱም እርግጠኛ መሆኑ በዋናነት ውስጣዊ የልብ ጉዳይ ቢሆንም ይህ ውስጣዊ እምነት ግን በውጫዊ ማንነቱ፣ በአስተሳሰቡና በድርጊቱ ላይ በግልጽ ይንጸባረቃል። አንድ ሰው በፈጣሪው ላይ እርግጠኛ እምነት እንዳለው ከምናውቅባቸው ዋና ዋና ማሳያዎች መካከል የሚከተሉትን እንመለከታለን። አንደኛ ደረጃ ላይ በፈተና ጊዜ የሚኖረንን የስነ ልቦና ጥንካሬ ነው የሚያሳየው። እርግጠኛ ሆነ እምነት ካለን የህይወት ፈተናዎችና ውጣ ውረዶች ሲያጋጥሙን በቀላሉ ተስፋ አንቆርጥም ወይም በጭንቀት አንዋጥም። ፈጣሪ ሁሉንም ነገር ለበጎ እንደሚያደርግ ስለምናምን በአእምሮአችን ውስጥ ከፍተኛ የሆነ ውስጣዊ ሰላም፣ መረጋጋትና ነገን በተስፋ የመመልከትን አቅም ይኖረናል። ሁለተኛው ምልክት ደግሞ ከእምነታችን ጋር የተስማማ ተግባርና ስነ ምግባር ይኖረናል። ይህ ደግሞ እውነተኛ እምነት በቃል ብቻ የሚቀር ሳይሆን በድርጊት የሚተረጎም ነው። የሚያምን ሰው የፈጣሪን ሕግጋትና የሞራል እሴቶች እንደ ቅንነት፣ ፍትህ፣ ሐቀኝነትና ታማኝነት በዕለት ተዕለት ህይወቱ በስራውና በውሳኔዎቹ ላይ በተግባር ይታያሉ። ሶስተኛው ምልክት ለሌሎች ሰዎች ያለው አመለካከትና ፍቅር። እርግጥ በፈጣሪ የሚያምን ሰው የፈጣሪን ፍጡራን ሁሉ ያከብራል፣ ይወዳል፣ ይቅር ይላል፣ ርህራሄ ያሳያል። ራስ ወዳድ አለመሆንና ሰዎችን በደግነት ማገልገል እውነተኛ አማኝ ተግባራዊ መገለጫ ነው ማለት ነው። አራተኛው ምልክት በሁኔታዎች ላይ ያልተመሰረተ ምስጋና ማቅረብ ነው። አንድ ሰው በእምነቱ እርግጠኛ መሆኑን ከሚያሳዩት ትላልቅ ምልክቶች አንዱ በህይወቱ ውስጥ ነገሮች ሲሳኩና ሲደሰት ብቻ ሳይሆን ባጣና ባዘነ ጊዜም ጭምር በፈጣሪ ውሳኔ ረክቶ ምስጋና ማቅረብ መቻሉ ነው። አምስተኛው ምልክት ትህትና ነው። ከራሳችን በላይ የሆነ ሁሉን ቻይ ፈጣሪ እንዳለ አምነን ስንቀበል የራስን ውስንነት በሚገባ ስለምንረዳ ከትዕቢት፣ ከጉራና ሁሉንም ነገር በራሴ አቅም ነው ያደረኩት ከሚል የተሳሳተ አመለካከት የራቅን እንሆናለን። ስድስተኛው ምልክት ቀጣይነት ያለው መንፈሳዊ ግንኙነት ይኖረናል። እርግጠኛ እምነት ካለን ከፈጣሪ ጋር ያለንን ግንኙነት አናቋርጥም። በጸሎት በማሰላሰልና መንፈሳዊ አስተምሮዎችን በመከታተል የልብ ትስስራችን ሁል ጊዜ እናሳድጋለን፣ እንጠብቃለን። እነዚህ ምልክቶች አንድ ሰው እምነቱን ምን ያህል ወደ ህይወት ዘይቤነት፣ ወደ ላይፍ ስታይል እንደቀየረው የሚያሳዩ ተግባራዊ ማረጋገጫዎች ናቸው። ከዚህ በመቀጠል አንድ ሰው በራሱ ሙሉ እምነት እንዳለው የምናውቅበት ሁኔታዎች ምን ምን እንደሆኑ እንመልከት። በራሱ ሙሉ እምነት ሰልፍ ቢሊፍ ኦር ኮንፊደንስ ያለው ሰው ይህ ውስጣዊ አቋሙ በስነ ልቦና፣ በአስተሳሰቡና በዕለት ተዕለት ድርጊቱ ላይ በጉልህ ይታያል። አንድ ሰው በራሱ አቅምና ማንነት ላይ
ጥልቅ እምነት እንዳለው ከሚያሳዩ ዋና ዋና የስነ ልቦናና ተግባራዊ ምልክቶች መካከል የተወሰኑትን እንመልከት። አንደኛ ደረጃ ላይ ያለማመንታትና እርምጃ መውሰድን ይችላል። ቴኪንግ አክሽን። በራሱ የሚተማመን ሰው ፍርሃት፣ ጭንቀት ወይም ጥርጣሬ አእምሮውን እንዲቆጣጠረው አይፈቅድም። አንድን ጠቃሚ ሐሳብ ወደ ተግባር ለመቀየር ሰበብ አይፈልግም። አእምሮውን ሐሳቡ ከማዳፈኑ በፊት ወዲያውኑ ፈጣንና ደፋር እርምጃ ይወስዳል። ሁለተኛው ምልክት ያለማቋረጥ ማደግ እንደሚችል ያምናል። ግሮዝ ማይንድ ሴት ይኖረዋል። አቅሙን፣ አእምሮውንና ችሎታውን የተገደበ አድርጎ አያስብም ማለት ነው። ይልቁንም አዳዲስ ክህሎቶችን መማርና ራሱን ከፍ ወዳለ ደረጃ ማሻሻል እንደሚችል በማመን ለለውጥና ለአዳዲስ ፈተናዎች ራሱን ክፍት ያደርጋል። ሌላኛው ምልክት ሙሉ ትኩረትና የሥራ ፍሰት ይኖረዋል። ፎከስ ኦን ፍሎ። አንድን ተግባር በሚያከናውንበት ጊዜ በውስጣዊ የራስ ትችት፣ በሰልፍ ዲቢት ሳይረበሽ ሙሉ ትኩረቱንና ጉልበቱን አሁን በሚሰራው ነገር ላይ ያደርጋል። ይህ መረጋጋት ስራውን በጥራትና በጥልቀት እንዲያከናውን ያስችለዋል። ሌላኛው ምልክት ደግሞ ባለፈውም ሆነ በሚመጣው አይጨነቅም። ሊቪንግ ኢን ዘ ፕሬዘንስ፣ በአሁን ሞመንት ላይ ይኖራል ማለት ነው። የትናንት ስህተቶችን በማሰብ ወይም ስላልደረሰው የነገ ሁኔታ ከመጠን በላይ አይጨነቅም። እውነተኛ ኃይል ያለው አሁን ላይ መሆኑን በመረዳት አሁን ባለበት ቅጽበት ላይ የሚያስፈልገውን ውሳኔ በሙሉ ልብነት ይወስናል። በራሱ ሙሉ እምነት ያለው ሰው ስህተት መስራት ወይም መውደቅ እንደ ማንነቱ መውደቅ አድርጎ አይቆጥርም። ይልቁንም ውድቀትን የተሻለ ሆኖ ለመነሳት ስልቱን ለመቀየርና የጎደለውን ለማሟላት እንደሚረዳው ጠቃሚ የስነ ልቦና ትምህርት አድርጎ ይወስደዋል። ሌላኛው ደግሞ የሌሎችን ይሁንታን አይጠብቅም። ውስጣዊ ዋጋው ከራሱ እንጂ ከሌሎች ሰዎች አስተያየት እንደማይመነጭ ጠንቅቆ ያውቃል። እናም ገንቢ ትችቶችን በጸጋ ይቀበላል። የሚያጸድቀው በሌሎች ሰዎች ጭብጨባ ወይም ይሁንታ አይሆንም ማለት ነው። ይህን የመሰለ ጠንካራ በራስ መተማመን ለመገንባት እጅግ በጣም ወሳኝ ነው። ይህም ለማድረግ ደግሞ መጀመር ያለብን ከጥልቅ ውስጣዊ ስነ ልቦናችን ጀምረን ቢሆን እጅግ በጣም ምርጥ ውጤት ይኖረናል። ይህም ለማድረግ እውነተኛና ማዕበል የማያናውጠው ጠንካራ በራስ መተማመንን ለመገንባት ከውስጥ ወደ ውጭ መቀየር ወሳኝ ነው። ምክንያቱም ውጫዊ ድርጊቶቻችን የውስጣዊ አእምሮአችንና ስነ ልቦናችን ነጸብራቆች በመሆናቸው። ለውጡን ከጥልቅ ውስጣዊ ስነ ልቦና መጀመር ለምን የተሻለ እንደሆነ የሚያሳዩ ደግሞ ሳይንሳዊና አእምሮአዊ እውነታዎችን እንመልከት። አንደኛው የተገደቡ እምነቶችን መስበር ነው። ብሬኪንግ ሊሚቲንግ ቢሊፍስ። አብዛኛው የፍርሃትና ራስን የመጠራጠር ስሜት የሚመነጨው አእምሮአችን ስለ ራሳችን ከሳለው የተሳሳተ ወይም የተገደበ ምስል ነው። እነዚህ አልችልም፣ አይሳካለኝም ወይም አይገባኝም የሚል የውስጥ ፕሮግራሞቻችን ከስር መሰረታቸው ካልቀየርን የቱንም ያህል ውጫዊ ነገሮችን ብናስተካክል ለውጡ ጊዜያዊ ነው የሚሆነው። በዚህ ጊዜ ግን አእምሮአችን ማደግ እንደሚችል ማሳመን ግን የመጀመሪያው እርምጃችን ሊሆን ይገባል። በሁለተኛ ደረጃ የአእምሮአችን ጫጫታን ማረጋጋት ነው። the power of being present። የራሳችን ትችትና ጭንቀት አብዛኛውን ጊዜ የሚፈጠሩት አእምሮአችን ካለፈው ስህተት ጋር ሲላታም ወይም ገና ስላልመጣው የነገ ሁኔታ ሲጨነቅ ነው። ውስጣዊ ስነ ልቦናችንን በማከም አእምሮአችንን አሁን ወዳለንበት ቅጽበት ማምጣት ስንችል ያለምንም የፍርሃት ድምፅ ሙሉ ትኩረታችንን አሁን በምናደርገው ነገር ላይ ማድረግ እንችላለን። ሌላኛው ሥራ ፍሰትና ጥልቀት ኢንታየሪንግ ስቴት ኦፍ ፍሎ። ውስጣዊ መረጋጋትና ግልጽነት ሲኖር አእምሮአችን በጥርጣሬ ከመከፋፈል ይድናል። በዚህ ጊዜ በምንሰራው ስራ ውስጥ ሙሉ በሙሉ ስለምንዋጥ ፍሎ ስቴት ውስጥ ስለምንገባ የምንሰራው ስራ ጥራት በእጅጉ ይጨምራል። ይህ ደግሞ በራሳችን አቅም ላይ ያለንን እምነት በከፍተኛ ደረጃ እንዲያድግ ይረዳናል። ከሀሳብ ወደ ተግባር መዝለል ነው። ጥልቅ የስነ ልቦና ጥንካሬ ሲኖረን አእምሮአችንን በተገቢው መንገድ ማዘዝ እንችላለን። ፍርሃት ወይም ማመንታት ሲመጣ እንኳ አእምሮአችን ሰበብ ከመደርደሩና እኛን ከማስቆሙ በፊት በሰከንዶች ውስጥ ውሳኔ ወስነን ወደ ተግባር ለመግባት ያስችለናል። ባጭሩ የውስጥ ዓለማችንን የአስተሳሰብ ስርዓታችንን አጽድተን ስናስተካክል የውጭው ዓለማችን ድርጊታችንና በራስ መተማመናችን በራሱ ጊዜ ትክክለኛውን መስመር ይይዛል። የዛሬው ቆይታችን ይህንን ይመስላል። በሚቀጥለው ህይወት ለዋጭ በሆነ ማራኪ ቪዲዮ እንድንገናኝ ሰብስክራይብ፣ ላይክ፣ ኮሜንት እና ሼር በማድረግ ፍቅራችሁን ግለጹልኝ። እወዳችኋለሁ። ባይ